ሰላም ውድ ተመልካቾቼ እንዴት ናችሁ? አንድ ጥያቄ ልጠይቃችሁ። እናንተ ዛሬ ስንት ጊዜ ዋሽታችኋል? ምን ያህል ጊዜ ዋሽታችኋል? መልሳችሁ እኔ ሁሌ እውነት ነው የምናገረው ከሆነ የስነ ልቦና ጥናቶች እንደሚያሳዩት ብዙ ሰዎች በቀን አንዴ ወይም 2 ጊዜ ይዋሻሉ። አስገራሚው ጥያቄ ይህ ነው። ሰዎች ለምን የሚዋሹት? መዋሸት ከሰው ባህሪ ጋር በጣም የተያያዘና ቁርኝነት ያለው ነገር ነው። ነገር ግን ሰዎች ሁሉ ለተመሳሳይ ምክንያት አይዋሹም። ዛሬ በዚህ ቪዲዮ ሰዎች የሚዋሹበትን 4 ዋና ዋና ምክንያቶች የምናይ ይሆናል። ሰብስክራይብ እና ላይክ የደውል ምልክቷን መጫን እንዳይረሳ። አብራችሁኝ ሁኑ። የመጀመሪያው ምክንያት ፍርሃት ነው። ብዙ ጊዜ ሰዎች ቅጣት ወይም ጉዳት ይመጣብኛል ብለው ሊዋሹ ይችላሉ። ይህ የሚያመለክተን ብዙ ሰዎች እውነቱን ከመናገር ይልቅ ይመጣብኛል ብለው ጭንቅላታቸው ውስጥ በፈጠሩት ነገር ለመጠበቅ መዋሸትን ይመርጣሉ። ቅጣትን መፍራት ዋናው ነው። ለምሳሌ አንድ ሕፃን መስታወት ሰብሮ አልሰበርኩም ብሎ ሊመጣም ላይመጣም ከሚችል የቤተሰብ ቅጣት ለማምለጥ ብሎ ሊዋሽ ይችላል። የሰው ጭንቅላት ችግር ይመጣል ብሎ ካሰበ ፋይት ኦር ፍላይት ስቴት ውስጥ ይገባል። ሁለተኛው ምክንያት ሰዎች ራሳቸው ካሉበት አሁናዊ ደረጃ የበለጠ ወይም የተሻለ አድርጎ ለማሳየት ነው። አንዳንድ ሰዎች ስለ ራሳቸው፣ ስለ ገንዘባቸው ወይም ስለ ስኬታቸው የሌለውን ነገር ጨምረው ይናገራሉ። ይህ በስነ ልቦና ኢምፕሬሽን ማኔጅመንት ተብሎ ይጠራል። ይህም ሰዎች ሌላ ሰው እንዴት እንደሚያያቸው ለመቆጣጠር መሞከር ማለት ነው። ይህም ስም ወይም አባባል በሳይኮሎጂስት ኤርቪንግ ጎፍማን በThe Presentation of Self in Everyday Life በሚለው መጽሐፍ የሰጠው ስም ነው። በሶሻል ሳይኮሎጂ ውስጥ ይህንን ጥናት ማጥናት እንችላለን። ሶስተኛው ምክንያት የሌሎችን ስሜት ለመጠበቅ ወይም ሰዎች የሌሎችን ስሜት ለመጠበቅ ሊዋሹ ይችላሉ። ለምሳሌ አንዳንድ ጊዜ ምግቡ ጣፋጭ ሳይሆን አፋጭ ነው ብለው ይዋሻሉ። ወይም ስጦታው ሳይመቻቸው ወይም ደስ ሳይላቸው ስጦታው በጣም ደስ ብሎኛል ብለን ልንዋሽ እንችላለን። እነዚህ ብዙ ጊዜ ዋይት ላይስ ወይም ነጭ ውሸት ተብለው ይጠራሉ። ይህም እውነቱን መናገር የሰዎችን ስሜት የሚጎዳ መስሎ ከታየን ትንሽ መዋሸትን እንመርጣለን ማለት ነው። አራተኛው ምክንያት ልምድ ነው ወይም ሀብት። ምክንያቱም አንዳንድ ሰዎች በጣም ብዙ ጊዜ ስለምንዋሽ መዋሸት ልምድ ሆኖብን ይቀራል። በአንዳንድ ሁኔታ ይህን ከእርግጠኝነት እጥረት ወይም በራስ መተማመን እጥረት ሊመጣ ይችላል። አንዳንዴም ከራስን ከመከላከል ጋር ይያያዛል። አንድ አስገራሚ የስነ ልቦና እውነታ ልንገራችሁ። an interesting psychology fact ምንድነው እሱ? የስነ ልቦና ጥናቶች እንደሚያሳዩት ብዙ ሰዎች በቀን አንዴ ወይም 2 ጊዜ እንዋሻለን። አይገርምም? አንዳንዴ ሰው ደግሞ ከዚህ በላይ በባሰ ሁኔታ የበለጠ የሚዋሽም አለ እና ያ በእርግጠኝነት ልምድ ሆኖ ይቀርብናል ማለት ነው። ይህም በ1990ዎቹ ቤላ ደ ፖል እና የመዋጋራቿ በእነሱ በተደረገ ጥናት ላይንግ ኢን ኤቭሪዴይ ላይፍ በሚል ጥናት ላይ እናገኘዋለን። እንግዲህ ሰዎች ለምን ይዋሻሉ ለሚለው 4 ምክንያቶች አይተናል። እነርሱም ፍርሃት፣ ራሳቸውን የበለጠ አድርጎ ለማሳየት፣ የሰው ስሜት ለመጠበቅና ልምድ ናቸው። እናንተ ምን ታስባላችሁ? ሰዎች በጣም የሚዋሹበት ምክንያት ምንድን ነው? ለምን ይመስላችኋል? አስተያየታችሁን በኮመንት ጻፉልኝ እና ይህን ቻናል ለተጨማሪ የስነ ልቦና ቪዲዮዎች ሰብስክራይብ እና የደውል ምልክቷን መጫን አትርሱ። ወዳችኋለሁ። ቻው፣ ባይ ባይ።